ልበላችሁ ጥሩ በአሁኑ ሰዓት አሜሪካኖች ለሀገራቸው ይሏታል እናት ሀገር ይሏታል አይደል ሩሲያኖች አባት ሀገር ይሏታል ለምን ከመመገብ አልፋ ለዜጎቿ መከታ ስለሆነች ኢትዮጵያ ለእናንተ ምን ሀገር ናት እርግጠኞች ናችሁ ኢትዮጵያ በአሁኑ ሰዓት ልጅ ሀገር ናት ሚስማማ አዎ ጥሩ አቃለው በጥንት በአባቶቻችን በእና አባ ባልቻ አባ ነፍሶ በትላልቅ አባቶች ዘመን ኢትዮጵያ አባት ሆና ለአፍሪካ መከታ ሆናለች እናት ሆና አፍሪካ መግባለች በአሁኑ ሰዓት ግን ኢትዮጵያ ልጅ ሀገር ናት እቺ ልጅ ያወለችዋ ተስፋ ያላትን ሀገር እኛ ከተባበርን አብረን ከሰራን ለልጆቻችን እናት ማድረግ እንችላለን አንችልም ለትውልዱ አባት መሆን ትችላለች አትችልም ትችላለች አይደል ምን ነው ተጠራጠራችሁ ስለዚህ የካምፓኒያችን መፈከር አለ አሁን የካምፓኒ ምንድነው ህጋዊነቱስ ምንድነው ትልቅ ኮሚሽን ከሚከፈለው ሰው መካከል ነው በጣም ብዙ ሰዎች የሥራ ዕድል የፈጠረ ጀግና ሊደር ነው ይሄ ሊደር ለመቀበል are you ready yes በዚህ ፓሽን እንኳንስ መድረክ ሊመጣ ሊወጣ ዝግጁ ናችሁ yes are you ready yes ቀድም የካምፓኒያችን ምን አለ ብያችሁ ነው መፈከር አለ አይደል ከተደጋገፈን እርስ በርሳችን ከተሳሰብን እንኳን ለኢትዮጵያ ለአፍሪካ መትረፍ እንችላለን አንችልም ይቻላል አይደል ዓለም ላይ ለወጡ በጣም ጥቂት ሰዎች ናቸው ኢቲኬ I can you can we can ይሄ እኔ ጋር ስመጣው አንድ የምታፈጥሯቸው ስማ ባለበት ቦታ ምስጋና ይድረሰው እባካችሁ ወቅ አድርጋችሁ አጥንተው ስለዚህ ጀግና የሆነ ብዙዎች የመለወጥ ምክንያት የሆነ ሰው ነው ወንቃጋችሁ ያሉልኝ ወንቃጋችሁ የታንስ አንዴ ሞራል አመሰግናለሁ አዳናን እስቲ በጣም አመስግኑልኝ ትሬነሮች አፕላይ ነው ተመስገን በጣም ነው ማመሰግነው በጣም ወዳችሁ የአዳማ ጀግኖች እንዴት ናችሁ በጣም አሪፍ የተለየ ሰው አይደለም ተጋብዤ ስመጣ ድህነት ካንገሸገሻቸው በቃ ድህነትን ከሚጠሉ ሰዎች አንዱ ነኝ እኔ ለሀገሬ የምሆንላት አንድ ነገር ነው ከ120 ሚሊዮንስ ራሴ ወደ ሀብታም ጎራ መቀላቀል ወደ ምን ጎራ በቃ ለሀገሬ የምጠቅማት ይሄና ይሄ ብቻ ነው ስለዚህ አፕላይኔ ገለጻ ሲሰጠኝ አራት ጥያቄ ጠይቀዋለሁ አራት ጥያቄ የመጀመሪያው ይሄ ስራ ከፖለቲካ ነፃ ነው አልኩት ከምን ነፃ ነው ምክንያቱም የልጆች አባት ነኝና እኔ ልጆችን ማሳደግ ራሱ ለምንድን ነው ፖለቲካ ስለዚህ ነፃ ነው ሁለተኛ ይሄ ካምፓኒ መንግስት ያውቀዋል ህጋዊ ነው አዎ ህጋዊ ነው ላው ኢትዮጵያ ውስጥ ከፍተኛ ግብር ከፋይ ከሆኑ ድርጅቶች አንዱ ነው አሁን ሼር ማድረጋችሁ ይሄ ሁለተኛው ጥያቄ ነበር ሶስተኛው ጥያቄ ከሃይማኖት ነክ ነገር ነፃ ነው አዎ ነፃ ነው ምንድነው አለኝ ንግድ ነው አለኝ አራተኛና የመጨረሻ የጠየቁት ጥያቄ አንድ ነው በኔ ምክንያት ሰው መጥቶ ይጎዳል ወይ ነው ይተቀማል አልኩት ድብናርጎ በአንተ ምክንያት ሰው ይመጣ ምን ያደርጋል አለኝ ይተቀማል ደስ ይላል አይደል ስለዚህ እዚህ ዛሬ የመጣችሁ የተጋበዛችሁ ሰዎች ከነዚህ ከአራቱ ነገሮች ምንድነው ነፃ ነው ማለት ነው ስለዚህ ለሚመጡት 45 ደቂቃ በታላቅ ፍቅር ነው መጠይቃችሁ በርግጠኝነት እዚህ ውስጥ ሀብታሞች ልትወስዳላችሁ የተለያየ ስራ ላይ የምትሰሩ አንድ ሰው አንድ PhD ቢኖረው ዓለም ላይ 20-30 PhD ያለው ሰው አለ የለም አለ ስለዚህ ያ ሰው መማር አለበት መኮፈስ የለበትም ማለት ነው አንድ ሰው አካውንቱ ላይ 10 ሚሊዮን ብር ቢኖረው 1 ቢሊዮን ብር ያለው አለ ስለዚህ እስቲ ምን ማድረግ አለበት መስራት አለበት ማለት ነው በርግጠኝነት አሁን ሼር ማድረጋችሁ አይምሮአችሁን ከፍታችሁ ካዳመጣችሁ 90 ዲግሪ አይደለም 720 ዲግሪ ህይወታችን መቀየር ይችላል
የምሬን ነው የምላችሁ። ስለዚህ በደንብ ምን አድርጉኝ? አድምጡኝ። ለስንት ደቂቃ? ለ45 ደቂቃ። እንግዲህ እዚህ ጋር ለኔ የተሰጠኝ ስለ ድርጅታችን ማንነት ለመግለጽ ነው። የኛ ድርጅት ስሙ እንደምታዩት ኢቲ ኬር ይባላል። ኢቲ ኬር። ኢቲ ማለት ኢትዮጵያ እንደማለት ነው። ኬር ማለት መጠበቅ፣